እየተከራከርክ ነበር ወይ ደግሞ አስፈራርተኝም ነበር። እኔ ደግሞ በተራዬ እኔ ላስፈራራ እችላለሁ። ምክንያቱም በሄርሜላ ስመጣ እኔ ዝም ልል አልችልም። ስለዚህ አሁንም ቢሆን ከዛ ተመካክረ የመጣው ነገር ብታቆም ይሻላል። ምንም የተመካከርኩት ነገር ሲጀመር እኔ ሄርሜላን እንኳን አገኛታለሁ። እኔ አንተን ማግኘት አያስፈልገኝም። ሄርሜላ እኔን ማስቆም አልችልም። እሷን ማስቆም የምችል ከሆነ መሞከር ትችላለህ። እኔ አንተን ላምንህ አልችልም። ምክንያቱም ሄርሜላንን ሩታንና ከዛ ኖቬል የሚባል ልጅ ከዳኒ አንድ ላይ ሆናችሁ ሄርሜላን የሆነ ነገር ልታረጓት እንዳሰባችሁ ግልጽ ነው። ዳጅ አጠገቧ ላይ ሰው የለም። እናንተም የሆነ ጊዜ ምናምን በሆነ ጊዜ አንዴ ነው በቪዲዮ ምናምን ነገር እኔ እንደማየው ከሆነ በሆነ ጊዜ አንዴ ነው የምታገኟት። ግን ባለፈው ሳወራት እንደምታገኟት ምናምን ነገረችኝ። ከዛ በተጨማሪ ደግሞ የሚያስፈልጋት ነገር ሲኖር እኔ አጠገቧ እንዳለው እንዲሰማት እንደ ወንድሟ እኔ እንድታየኝ ነው እንጂ እንትን ያልኳት ሌላ ነገር አይደለም። ማለት እንደዚህ በዚህ ልክ እንትን ሊያናድህ የቻለው ነገር ምን እንደሆነ አልገባኝም። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ እንደ ሁልጊዜውም በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ ደግሞ የመጣሁበት ምክንያት ምንድነው መሰላችሁ? አቤል ደውሎልኝ ነበርና ምን ሆነ አላውቅም። ሰላም ፈጥሬ ያለው ከነሱ ጋር በተወሰነም ሰላም ፈጥሬ ሳለ የደወለበት መንገድ እኔን ያዋራበት መንገድ ምናምን ግን በጣም ትንሽ ግራም ያጋባ ነው። ከሁሉም ጋር ሰላም ፈጥሬ አይታችኋል። ኢቭን ሰላም መፍጠር ከማልችላት ከሄርሜላ ጋር ራሱ ሰላም ፈጥሬ ሁሉን ነገር አብርደ ነው ነበር። ነገር ግን ዛሬ ደግሞ አቤል ጓጓ እያለ ነበር። አሁኑኑ ምናምን ሰራ አለብኝ እያልኩት በቃ ግዴታ ነው እኔ ማግኘት አለብህ ሳታገኘኝ የትም ቢሆን እንዳትሄድ ምናምን ብሎኝ ነው የመጣሁትና ኢቭን ወደ ስራ እየሄድኩኝ ነው የተመለስኩት ከስራ እና የጠራበት መንገድ በጣም ግራ እያጋባኝ ነው። እስካሁን ድረስ አልገባኝም። እኔ እንዴት እንደዛ አይነት መንገድ ሊያዋራኝ ቻለ? በአልፎ ለእህቴም ጭምር አስቤላት ነው እንጂ ማለት ነው ለሄርሜላ ብቻ አይደለም። ግን ለእህቴ ራሱ አይበጃትም። ገባ? ለሩታ ራሱ የሚበጃት ነገር አይደለም ይሄ። ለዛ ነው በቃ ባጭሩ የምነግርህ ነገር ለእህቴ የማይጠቅማት ነገር ነው ይሄንን እያደረጉት ያሉት። ምናልባት እህቴ አሁን ላይ ስላልተረዳች ከሷ ጎን አይደለም። ከሷ ጎን ያልሆንኩት ደግሞ ሀሳቧን ነው እንጂ የምቃረነው እሷነቷን አይደለም። ገባ? የያዘችው ሀሳብ ግን ልክ አይደለም። በቃ ስለዚህ ሀሳቧን እንትን ማለት አለባት፣ መቀየር አለባት። እስክትቀይር ድረስ ደግሞ ማለት ነው እኔ እንዴትም ብዬ ይኸውልህ ከሄርሜላ ጎንም ሆኖ ለምንድን ነው መሰለህ አብርሃም በመሄዱ የሚጎልባትን ነገር እኔ ካጠገባ ሆኜ ለማሟላት ገባ። እና ደግሞ በሀሳብ የያዘችው ሀሳብ ልክ ስለሆነ እና ደግሞ በጣም በቃ እኔ እንጃ በጣም ነው ያሳዘነችኝ ስታለቅስ ሳይ ምናምን። እኔ እንጃ እኔ ብቻ አይደለሁም የትኛውም እህት ያለው እናት ያለው ሰው በጣም አንጀቱን ነው የምትበለው። እና ለዛም ጭምር ነው እንጂ ሌላ አንተ እንደምትለው ሌላ ነገር አስቤ ምናምን አይደለም። የምትናገረው ንግግር ራሱ በጣም ያስከፋል። አሁን ላይ ያስረዳው ሳይሆን ማለት ነው እናንተ አስባችሁ ይኸውላችሁ እኛንም አብርሃምንም ሄርሜላንም በጣም ጅል ነው የምታደርጉት አይደለም። ዝም ስንል ማለት አይደለም ምንም ያደርግ ሰው ነው ይመስል ነው የምር። አሁን ግን ስለሚበቃ በቃ ይበቃል ይሄን ነገር። ምክንያቱም ማለት ነው የሆነ ነገር ለመፍጠር እንደሆነ ግልጽ ነው። ሄርሜላ ከእናንተ ጋር እየተቀራረበች አይደለም፣ ብዙ ነገርም እየፈጠረች አይደለም። አሁን ላይ እንደፈለጋችሁ እያገኛ የምትገኝን አይነት ሰው አይደለችም። ግን ደግሞ እናንተ በግድ አንተም እህትህም ያ ኖቬል የሚባለው ተሰብስባችሁ ዳኒም ተሰብስባችሁ ሄርሜላ ላይ የሆነ ነገር ልታረጉ እንደሆነ ግልጽ ነው። ስለዚህ ሄርሜላ ፈቃደኛ እየሆነች አይደለም፣ በግድ እየተቀራረባችኋት እንድትቀርባችሁ ምን ማለት ነው? ፈቃደኛ አይደለችም ያልከው እንዴ? ምን ማለት ነው? እሷ እኮ ደስ ብሏት በቃ ከጎንህ ነኝ ስላልከኝ በቃ እንደዛ ይኸውልህ፣ እኔ መታ አናግራኛለች። መታ ምንድን ነው ያናገረችው? ይኸውልህ አንተ በእህትህ እንደማትደራደረው እኔ ሄርሜላ እህቴ ነች፣ በሷ አልደራደርም፣ በሷና በአብርሃም አልደራደርም። ምክንያቱም የዋሶች ናቸው። በእኔ በኩል ነው ሄርሜላ የመጣችው። ሄርሜላ በእኔ በኩል እስከመጣች ድረስ ማንም እንዲጎዳትና ፈቃደኛ አልሆንም እኔ ማንም ሰው እንዲጎዳት የምሬ ነው። ስለዚህ ማለት ነው ደግሜ የምነግርህ ነገር
እንደ አብርሽ የሆነ ፋይል ልትይዙባት ስለፈለጋችሁ ብቻ ነው እናንተ ሄርሜላ ወይኔ አቤል ምን ነው? አዋ ይሄ ምን ማለት ነው? ትክክለኛ ነገር ነው። እንዴት ነው? እውነቱን ነው እየነገርኩህ። ስታስበው ራሱ ማለት ነው ስታስበው እንደ ወንድም ቀርበት እንዴት ነው እንደዛ አይነት ነገር ማረገው? እንደም መጀመሪያ ስታቋሸሻት እንዴት ነው በአንዴ ተቀየረ ሄርሜላን አጠገብ ከታስበልጣ ሄርሜላን አጠገቧ ነኝ የምትለው? ከሄርሜል ከእህት ጋር ልትጣላ ነው ለሄርሜላ ብለህ ለኔ በጣም እውነት አይውለ ከሩታ ጋር ደግሞ ማለት ነው የምጣለው ለሄርሜላ ብዬ ሳይሆን ለያዘችው መጥፎ ሐሳብ ብዬ ነው። በቃ የያዘችው ሐሳብ ልክ ስላልሆነ በሐሳቡ ምክንያት ነው እንጂ ከሩታ ጋር የምጣለው በሄርሜላ ምክንያት አይደለም። አሁንም እየተረዳኸኝ ያለው አንዱን ወግኜ የሆነ አንዱን እንትን ብዬ ምናምን አይደለም። ሐሳብ ነው በቃ የያዙት ሐሳብ ልክ ካልሆነ ልክ ከሆነው ሰው ጎን ነኝ እኔ ማለት ነው። ይኸውልህ ወደፊትም እንድትረዳ የምፈልገው ከዚህ በፊትም እንድታውቅልኝ የምፈልገው ሁሌም ቢሆን ማለት ነው አንድ አይነት ሰው ነኝ። ምን አይነት ሰው ነኝ? ከተጎዳ ሰውና ሀቅን ከያዘ ሰው ጋር ትክክል እውነታን ከያዘ ሰው ጎን ነኝ እንጂ ስህተትን ይዞ ምንም ይሁን ምንም ካጠገቡ ልሆን አልችልም። ገባ? ዛሬ ላይ እኮ እኔ እናንተ ማለት ነው ይኸውልህ ከሩታ ጎን በሆን ኖሮ እንደዚህ ቆመን የምናወራ ሰዎች አልነበርም። የሩታን ሀሳብ ይዤ ቢሆን ኖሮ አንሸነፋልናችሁ። አንደኛ ነገር አንሸነፋልናችሁ ወይ ደግሞ ሁሉ ነገር እውነቱ እኛ ጋር እንደሆነ ገባችሁ። ከዛ ደግሞ እሱን ነገር ለማክሸፍ አብርሃምን ይዛችሁታል፣ ያው በየሆነ ፎቶና በቪዲዮ። እኛ ደግሞ በምን ልትይዙን እንደሆነ ያው ያስታውቃል። ሄርሜላ ልትይዟት ነው በቃ። ሄርሜላንም እንደዚህ በፋይል ልትይዟት ስለፈለጋችሁ ብቻ ነው። ስለዚህ እኔ አሁን እንደዚህ ቆሜ ላናገርህ አይደለም የመጣሁት፣ ወይ ደግሞ ለጨቃጨቀህም አይደለም የመጣሁት፣ ላስጠነቅቅህ ብቻ ነው የመጣሁት። ሄርሜላን ስማኝ፣ ሄርሜላን ንጹህ ልብ ነች፣ በአንድ የምትሸነፍ ሰው ነች፣ የዋህ ነች። ስለዚህ እንደዛ እንደ አብርሃም በፋይልና በቪዲዮ እህት እንደያዘችበት አይነት ልትይዟት እንደሆነ አውቃለሁ። ስለዚህ ከአሁን በኋላ ማስጠነቀቀ ነገር ከሄርሜላ አጠገብ እንዳደርስ ብቻ ነው። አንደኛ ነገር አልችልም። ሌላ አንተ ማንህና ነው አልችልም የምትለው? ስማኝ ሌላ ነገር እንዲፈጠር ካልፈለክ አይደለም እንድታስፈራራኝም አልፈቅድልም። ማስፈራራት እኔ ማለት ነው ከዚህ በኋላ ምናልባት ከዚህ በፊት የተፈጠረው ነገር ትሰማኛለህ ሀቢል? ይኸውልህ እኔ ሄርሜላ አጠገብ የመጣሁት ህሊኔን ንጹህ ለማድረግ ነው እንጂ የህሊኔ እንዳይወቅሰኝ ብዬ ነው እንጂ ማለት ነው የሆነ ጥቅም ፈልጌ ቢሆን ኖሮ እንደዚህ እስክታስፈራራኝ አልጠብቅም። ጥቅም አይደለም እኔ ጥቅም ምናምን አይደለም፣ በጥቅም ምናምን አይደለም። አሁንም እያልኩ ያለሁት እኮ በቃ የሆነ ነገር ልታረጓት እያልክ አይደለም። በቃ እንደዛ አይደለም። እንዴት ነው የምታስበው? እንድታለቅስ ብቻ ነው እየፈለጋችሁ ያላችሁት። ምክንያቱም አንተንም ሩታንም ያም ወንድም ዳኒንም አናምናችሁም። በዚህ ሰዓት እያረጋችሁ ያላችሁ እኔ እመኑኝ አይደለም ከእህት ሄርሜላን ልታስበልጥ አትችልም። አንተ አሁን ሄርሜላን አጠገብ ሆናለሁ ሄርሜላን ላግዛታለሁ ምናምን እያልክ ከእህት ሄርሜላን ልታስበልጥ አትችልም። አሁን ደግሜ የምነግርህ። ስለዚህ አቤል ግን እውነት ስለ ምን አይነትን አንተ እኮ ትሻል ነበር አይደል? የሆነ በማገናዘብ አቤል እኔ እንደው ማለት ነው በዚህ መንገድ እንደጠራኸኝ ባቅ ኖሮ ያን ስራዬን ትቼ አልመጣም ነበር። እዛ ጋር ማለት ነው ለነፈራረም እየጠበቁኝ ነው ያሉት። ግን እዛ ጥያቸው መጥቼ ካንተ ጋር እንደዚህ በእንደዚህ አይነት መንገድ ልታወራኝ መሆኑን ባቅ ኖሮ ጭራሽ አልመጣም ነበር። በጣም ነው የምታሳዝነው። እንደዚህ አይነት አስተሳሰብ እንዳለህ ባቅ ኖሮ ሲጀመር እኔ ይኸውልህ፣ ምክንያቱም አይደለም ትክክለኛ የትኛው የሚሰማው ስሜት ነው። አንተ ከእህት ሩታ ሄርሜላ ልታስበልጥ በፍጹም አችልም። ሄርሜላ ላይ የሆነ ነገር ስላሰብክና የሆነ ነገር ለማድረግ ስላሰብክ ነገር የለም። አንተም ብቻ አይደለም ሌላም ነገር አሳስበው ይሆናል። ምናልባት ሩታ ወይ ኖቬል ወይ ዳኒ የሚባል ሮያል ልጅ አይደለም በቃ እነሱ የሆነ ነገር አሳስበው ሄርሜላ ላይ የሆነ ነገር ለመፍጠር ብቻ ነው። እኔ ግልጽ ነው ይሄ። ስለዚህ ሄርሜላ በእኔ በኩል ስለመጣች ሄርሜላ ተጎድታ ማየት በፍጹም አልፈልግም። እኔ አንተም ታስፈራራኝ ሰው አይደለም። ሰላም ፈጥረናል ስላልኩኝ ብዬ ነው እንጂ ማለት ነው። አሁን እንደዚህ ስታስፈራራኝ ቆሜ አልሰማም። ማሰማት ካይሆን እንደ በግድ ላሰማህ እችላለሁ። ከዚህ በኋላ ይበቃናል። ጅል አታርጉን፣ ሞኝ አታርጉን። አቤል እውነት እኔ ማለት ነው ይኸውልህ፣ ይሄ ራሱ ሊታይህ ይገባ ነበር። ያኔ እንደዛ ለእህትህ ቆመህ እየተከራከርክ ነበር ወይ ደግሞ አስፈራርተኝም ነበር። እኔ ደግሞ በተራዬ እኔ ላስፈራራ እችላለሁ። ምክንያቱም በሄርሜላ ስመጣ እኔ ዝም ልል አልችልም። ስለዚህ አሁንም ቢሆን ከዛ ተመካክረ የመጣው ነገር ብታቆም ይሻላል። ምንም የተመካከርኩት ነገር ሲጀመር እኔ ሄርሜላን እንኳን አገኛታለሁ። እኔ አንተን ማግኘት አያስፈልገኝም።
እኔን ማስቆም አችልም፣ እሷን ማስቆም የምችል ከሆነ መሞከር ትችላለህ። እንደውም ያስታውቅብሃል። አይተሃል አይደል? ከሄርሜላ መራቅ አልችልም ምናምን እያልክ ያስታውቅብሃል። ከመቼው ጀምሮ አንተ ስለማንኛውም ህሊናዬን ነፃ ማድረግ አለብኝ። ነፃ ምናምን አይደለም። ህሊናዬ ምንም ነፃ የምትሆነው እሷ አንተ እህትህንም አርቃት። ለማንኛውም አመሰግናለሁ። ከእሷ አጠገብ እንዳትሆን። አሁንም ነገር ያለው እኔ ምንም አታመጣም። ዝም ብለህ ማውራት ብቻ ነው።